ሰበር ዜና የቀድሞ የሐዋሳ ከተማ አስተዳደር ከንቲባ የነበሩት ረዳት ፕሮፌሰር ገጋዬ ቱኬ ከእስር ሰኔ 12 በክልል ፍርድ ቤት ነፃ መለቀቃቸው ይታወቃል። በነፃ የተለቀቁት የቀድሞ ከንቲባ ረዳት ፕሮፌሰር ገጋዬ ቱኬ በፌስቡክ ገጻቸው በዛው ዕለት የሚከተለውን መልእክታቸውን ለተከታዮቻቸው አሰራጭተዋል። ከሁሉ አስቀድሜ በነገሮች ሁሉ ከፊቴ እየቀደመ ለደገፈኝና ነገሬን ላከናወነልኝ ለልዑል አምላክ ክብር ምስጋና ይድረሰው። በሕይወቴ ያለፉት 2 ዓመታት በብዙ የተፈተንኩባቸው በብዙም የተማርኩባቸው ድንቅና ታሪካዊ ጊዜያት ነበሩ። በእነዚህ ጊዜያት ሁሉ ከጎኔ ሳትለዩ ለደገፋችሁኝ፣ በአካል ለጠየቃችሁኝ፣ በየቤተ እምነቱ ለጸለያችሁልኝ፣ ለሕግ እና ለእጁነት ለቆማችሁ የሕግ አካላት፣ ለፍትሕና ለርትዕ በመወገን በየማኅበራዊ ሚዲያው ድምፅ ለሆናችሁኝ፣ ለሐዋሳ ከተማ ነዋሪዎች፣ ለመላው ለሲዳማ ሕዝብ፣ ለውድ ኢትዮጵያውያን ስለ ቀና አብሮነታችሁ እግዚአብሔር አምላክ ያክብርልን። ምስጋና ለፈጣሪ ይድረሰውና በትናንትናው ዕለት በሰላም ወደ ቤቴ ገብቼ ከልጆቼ መቀላቀሌን አስመልክቶ በአካል በመገኘት በየማኅበራዊ ሚዲያው እና በስልክ የደስታዬ ተካፋይ ለነበራችሁ በሙሉ ክብረት ይስጥልኝ። ፍትሕና እውነት ከደጃችሁ አትጥፋ በማለት ፌስቡክ ገጻቸው መልእክት ገልጸዋል። Breaking news. Former Hawassa City Administration Assistant Professor Sagaye Tuke was released from prison on June 12 by a regional court. The former assistant professor Sagaye Tuke, who was released, posted the following message to his followers on his Facebook page on the same day. First of all, I would like to thank the Almighty God for going before me in all things, supporting me and making me achieve my goals. Long. The past 2 years of my life, in which I have been tested in many ways and in which I have learned a lot, were wonderful and historic times. And I would like to thank all of you who have supported me without leaving my side, who have visited me in person, who have prayed for me in every church, who have stood by me for the law and truth, who have been my voice for justice and righteousness on social media, the residents of Hawassa City, the entire Sidama people, and dear Ethiopians for your steadfast support. Thanks be to the Creator, and on the occasion of my safe return to my home yesterday and my children in person, on social media, and on the phone, I would like to thank you for sharing my joy. Give me glory to all of you. Justice and truth never leave your doorstep, they wrote on their Facebook page. ሰበር ዜና የቀድሞ የሐዋሳ ከተማ አስተዳደር ከንቲባ የነበሩት ረዳት ፕሮፌሰር ገጋዬ ቱኬ ከእስር ሰኔ 12 በክልል ፍርድ ቤት ነፃ መለቀቃቸው ይታወቃል። በነፃ የተለቀቁት የቀድሞ ከንቲባ ረዳት ፕሮፌሰር ገጋዬ ቱኬ በፌስቡክ ገጻቸው በዛው ዕለት የሚከተለውን መልእክታቸውን ለተከታዮቻቸው አሰራጭተዋል። ከሁሉ አስቀድሜ በነገሮች ሁሉ ከፊቴ እየቀደመ ለደገፈኝና ነገሬን ላከናወነልኝ ለልዑል አምላክ ክብር ምስጋና ይድረሰው። በሕይወቴ ያለፉት 2 ዓመታት በብዙ የተፈተንኩባቸው በብዙም የተማርኩባቸው ድንቅና ታሪካዊ ጊዜያት ነበሩ። በእነዚህ ጊዜያት ሁሉ ከጎኔ ሳትለዩ ለደገፋችሁኝ፣ በአካል ለጠየቃችሁኝ፣ በየቤተ እምነቱ ለጸለያችሁልኝ፣ ለሕግ እና ለእጁነት ለቆማችሁ የሕግ አካላት፣ ለፍትሕና ለርትዕ በመወገን በየማኅበራዊ ሚዲያው ድምፅ ለሆናችሁኝ፣ ለሐዋሳ ከተማ ነዋሪዎች፣ ለመላው ለሲዳማ ሕዝብ፣ ለውድ ኢትዮጵያውያን ስለ ቀና አብሮነታችሁ እግዚአብሔር አምላክ ያክብርልን። ምስጋና ለፈጣሪ ይድረሰውና በትናንትናው ዕለት በሰላም ወደ ቤቴ ገብቼ ከልጆቼ መቀላቀሌን አስመልክቶ በአካል በመገኘት በየማኅበራዊ ሚዲያው እና በስልክ የደስታዬ ተካፋይ ለነበራችሁ በሙሉ ክብረት ይስጥልኝ። ፍትሕና እውነት ከደጃችሁ አትጥፋ በማለት ፌስቡክ ገጻቸው መልእክት ገልጸዋል።